أخوة الكرام السلام عليكم ورحمة الله تعالى وبركاته. الحمد لله الله سبحانه وتعالى وما مسكن تجمر له يزار خطبة كلها كلام بكفيل اندسمانو تلقو يمن نور التي وتاجين الله سبحانه وتعالى فطرة عالمون يفتربت تعلق النبي محمد صلى الله عليه وسلم ودزي مدر يمترشا نبي مدر لم يدرقوا يلاكبت كزام يا نبي محمد صلى الله عليه وسلم أمة وحدة أندين وراتشونا إخواتشون بزي بتكبروا قالوا لا يارغا قتبت يزاروا يخطوا ملك تباشروا بسوست وانا قداش لا يكفلن. ما هي البركة؟ البركة هي جند خفي من جنود الله يرسلها لمن يشاء من عباده، فإذا حلت في المال أكثرت، وفي الولد أصلحت، وفي الجسم قوت، وفي الوقت عمرت، وفي القلب أسعدت. اللهم ارزقنا وإياكم البركة في كل شيء. أسأل الله العظيم رب العرش العظيم الأحد الصمد أن يرزقنا وإياكم بركته في بيوتنا وصحتنا وحياتنا وذرياتنا وأموالنا وأوقاتنا وجميع ما نملك. اللهم آمين. اللهم صل على نبينا محمد. ما شاء الله كيف نستشعر بهذه إن عند مؤمن إن عند آمان بزي هاينت ملكت وستعشن إنياغا من يأكل إندوانا راسعشن من يأكل إيفتشنا ونويالن فلله الحمد. الله سبحانه وتعالى توفيق ستون اسلمنا الله سبحانه وتعالى وفقنا كما قال نبينا الكريم صلى الله عليه وسلم وجد حلاوة الإيمان من رضي بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا. عند سو يا إيمان تفتنا لزان ياتمال من رضي بالله ربا ጌታዬ አላህ ሱብሓነሁ ወተዓላ ነው። የፍጥረት ዓለም ሁሉ አስገኚ ብቸኛው የዚህች የዱንያዋም ነገ የአኺራዋም የሁሉም ማሊከል ሙልክ ሁወ አላሁ ሱብሓነሁ ወተዓላ ብሎ ይህንን በደንብ አድርጎ የወደደና የተገበረ ሰው ወጀደ ሐላወተል ኢማን። ይህ ፍቺው ሰፋ ያለ ነው። ሐቂቃ ኡስታዝም እንዳስቀመጡት የአላህ ሱብሓነሁ ወተዓላ ቀዳ ሪዳ ማድረግ አላህ ሱብሓነሁ ወተዓላ የወሰነንን ነገር መውደድ። አላህ ፍትሐዊነት አለው። የሚሰራው ነገር ሚዛናዊ ነው። አላህ ሱብሓነሁ ወተዓላ ለዚህ የአላህን ማንኛውንም ነገር መውደድ ባዘዘን ነገር ላይ የመገኘትና ትእዛዙን ወደን የአላህን ሱብሓነሁ ወተዓላ ትእዛዝ ለመፈጸም ውስጣችን አምኖበት ደስተኛ ሆኖ ተረጋግቶ በዛ ነገር ላይ የምንተገብር ከሆነ ወጀደ ሐላወተል ኢማን የኢማንን ለዛ ጠፍጥና ያገኘ የዚህን አይነት ውስጡ ላይ የተቀመጠለት ሰው ነው። አላህ ሱብሓነሁ ወተዓላ ያድርገንና አሜን። የዚህን አይነት ባህሪ እንዳለን ራሳችንን መፈተሽ ያስፈልገናል። ለምን هو الله خلقنا ورزقنا الله سبحانه وتعالى እኛ ከማንችለውና ካልነበርንበት ነገር የሰው ልጅ አድርጎ ፈጥሮናል። የሰው ልጅ ካደረገን በኋላ ደግሞ አቅላችንን እንድንጠቀም ኢስላምን መርጦ በኢስላም ላይ አኑሮናል። هو رضا الله سبحانه وتعالى ይህ የአላህ ለባሮቹ የወደደው መልካሙ ነገር ነው። وإن تعدوا نعمة الله لا تحصوها የአላህን ጸጋ ለመቁጠር ብታስቡ ፈጽሞ አትደርሱበትም ይለናል አላህ سبحانه وتعالى። ይህ የሚቆጠር ኒዕማ ስላልሆነ አላህ በእኛ ላይ የዋለው ጸጋ ይህ ብቻ አላህን እንድንወደውና የሱን ጌትነት አምነን የሱን ቀዷ እንድንቀበል ይህ ኢማናችን ሌላ ምን ጨምርበት መንገድ እንደሆነ ከዛሬው የኹጥባ ርዕስ ላይ የምናገኘው መልእክት ነው። ሁለተኛው መን ረዲየ ቢላሂ ረበን ወቢልኢስላሚ ዲና ይህ የእስልምና ህግጋቶች
የተቀመጡ ህግጋቶች አሉ። ለምሳሌ ከሸሃዳ በኋላ ሶላትን መስገድ በሶላት ውስጥ ያሉ ማንኛውንም ነገር ወዶና አፍቅሮ መቀበል ህይወቴ ነው ብሎ መቀበል ሐላወተል ኢማንን ያስገኛል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በሚከብድና በብርድ ሰዓት በአስቸጋሪና በፈተና ሰዓት የአላህን ትእዛዝ መፈጸም ማስቀደም ይህ ሐላወተል ኢማን ደስ ሲለንና ስለተመቸን የተለያዩ መጓጓዣዎች ስላሉን ሳይሆን ዒባዳን የምናከናውነው የአላህ ሱብሓነሁ ወተዓላ ትእዛዝ የእስልምና ነገር መቀደም አለበት ብሎ ካስባን ሰውዬ የዚህ የኢማንን ጥፍጥና ውስጡ ላይ አላህ ሱብሓነሁ ወተዓላ አስቀምጦለታል ማለት ነው። በማንኛውም መሻኪልና አስቸጋሪ ፈተና በሆኑ ሰዓት ላይ የእስልምናን ጉዳይ መርጦ አላህን ሱብሓነሁ ወተዓላ ትእዛዙን እፈጽማለሁ ያለ ባሪያ በትክክል የእስልምና ጥፍጥና ቀልብ ውስጥ አላህ አስቀምጦለታል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ወቢልኢስላሚ ዲነን ወቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢየን ወረሱላ። ሶስተኛው እዚህ ሐዲስ ላይ የተጠቀሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። ነዓም መልእክተኛ ናቸው፣ ከሃዲዎችም ያውቃሉ። ነገር ግን የእሳቸውን መንገድ መስራትና መተግበር የተለያዩ ነገሮች ናቸው። እሳቸውን መውደድ ማለት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ማለት አይደለም። ይህ ሸሃዳ ቃል የሸሃዳ ቃል ሳይሆን ብቻ የተፈለገው ተግባራቸውን መተግበር፣ ህይወታቸውን መኖር፣ የከለከሉትን መከልከል፣ እሳቸው የወደዱትን መውደድ፣ የሆኑትን መሆን። ይህ ነው ሶስተኛው የኢማንን ጥፍጥና ቀልባችን ውስጥ እንዲያስቀምጥ ከሚያስቀምጡ ነጥቦች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የጠቀሱልን። አይና ነሕኑ ሚን ሃዛ እኛ አሁን ከጠቀስናቸው ከነዚህ ሐዲሶች እኛ ውስጡ ላይ ነው ያለነው? ራሳችንን መፈተሽ ያስፈልገናል። ቀደምቶቹ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች ስለ ሑብ የሚለውን አንዳንድ ነጥቦችን ሰዓት ባይኖርም ባነሳ ደስ ይለኛል። እኛ ያለንበት ዋቂዕና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንወዳለን የምንልበት መንገድ ፈጽሞ አይገናኝም። 5 አውቃት ሶላት መስገድ፣ የተለያዩ ዒባዳዎች ማከናወን ኸይር ነው። ወላኪን የእሳቸውን መንገድ ተከታትሎ መተግበር በጣም የተለያዩ ነገራቶች ናቸው። እዚህ ላይ ሐዲሱ ላይ እንደተቀመጡት ሑቡ ረሱሊላህ ሰለላሁ ዐለይሂ ወሰለም አቡ ሱፊያን ከመስለሙ በፊት ምን አለ? የእሳቸውን ባልደረቦች ለሆነ መልእክት ልከዋቸው ይዘዋቸው ሲያሰቃዩአቸው በዛን ሰዓት የነበረውን ነገር ከሰለመ በኋላ ይናገራል። ወላሂ ይላል እኔ ሰው ይወዳል ሑብ የሚባለውን ነገር አላየሁም። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ያላቸውን ሑብ በፍጹም አይቼም አላውቅም። ራሳቸው እየተሰቃዩ በስቃይ ላይ እያሉ የእሳቸው ስም ሲጠራና እሳቸው በክፉ ሲነሱ የራሳቸውን ስቃይ ረስተው በእሳቸው ስም መጉደፍ ብቻ የሚሰቃዩ፣ ይሄ ነው ሑብ። የእሳቸውን ሑብ የመሰለ ሑብ ፈጽሞ ምድር ላይ አላየሁም ይላል። ከመስለሙ በፊት የተናገረው ቃል እና እኛ ምን ያክል በእሳቸው መንገድ ላይ ሐያታችንን እያስገኘንና እየኖርን ነው። አንድ ሰሓቢይ ኻዲማቸው ነበር። ከዛም ከዕለታት አንድ ቀን በጣም ፊቱ ጠቁሮና በጣም ደካግሞ ፊቱ ተቀያይሮ አገኙት። በጣም ነቢዩ ሰለላሁ ዐለይሂ ወሰለም ደነገጡ። ማ አስዋበክ፣ ምን አገኘህ? ምን ገጠመህ አሉ። አመመህ እንደ የአላህ መልእክተኛ ሆይ አላመመኝም፣ አልደከመኝም፣ ምንም አልገጠመኝም አለ። ነገር ግን እኔ ከእርሶ መለየት ስለማልችል እርሶ የሚገቡበትን ጀነትና እኔ ጀነት ከገባው የምኖርበትን የጀነት ደረጃ ሳስብ ጨነቀኛል። ወላኪን ጀነት ደግሞ ካልገባሁስ የሚሆነውን ነገር ቁጭ ብዬ ሳስብ የምሆነውን ነገር አጣሁኛል።
ሱብሃንአላህ ገና ምን ያክል ርቀው ሄደው እንደሚያስቡ አስቧቸው። ወላሂ ይህን ያክል ነው ሑባቸው። አላህ ሱብሓነሁ ወተዓላ እንደዚህ አይነት የአላህን ሱብሓነሁ ወተዓላ ትእዛዝ የሚፈጽም የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሑብም ያገኘ ሰው የአላህን ሑብ ያገኘ ነው። ለምን አላህ ሱብሓነሁ ወተዓላ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም። አላህ ሱብሓነሁ ወተዓላ እንደዚህ ነው ያለው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ብለህ በላቸው፣ በእርግጥም እናንተ አላህን የምትወዱ ከሆናችሁ አላህን ከወደዳችሁ እኔን ተከተሉ በላቸው። በዛን ጊዜ የአላህ ሱብሓነሁ ወተዓላ ውዴታ ታገኛላችሁ በማለት አላህ ሱብሓነሁ ወተዓላ መልስ ሰጠ። እሳቸውን ትክክለኛ ሑብ መውደድ ማለት ሐላወተል ኢማን ማግኘት ነው። ሐላወተል ኢማን አገኘ ማለት አንድ ሰው የእስልምናን ሕግጋት ተግብሮ ህይወቱን አሳምሮ ይኖራል ማለት ነው። ሌላኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡስታዝ ካስተላለፉት መልእክት ላይ የተጠቀሰ አንድ ሐዲስ አለ። እሱን ብቻ አብራራ። ثلاثة من كن فيه ሶስት ነገራቶች እሱ ጋር ያሉ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወጀደ ፊህ ሐላወተል ኢማን ትክክለኛ የእስልምናን ውዴታ ሪዷን አግኝቷል። ምን ሊሆን ነው? አን የኩነ አላሁ ወረሱሉሁ አሐበ ሚማ ሲዋሁ አላህና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአጠቃላይ ካለው ነገር ሁሉ ፍጥረት ዓለም ከቤተሰብ ከነፍሱ ከራሱ ምድር ላይ ካለው ሁሉ አላህና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብልጫ ሊኖራቸው ነው። በምንም አይነት ሁኔታ ቅድሚያ ሊኖራቸው ነው። ይህ የአንድ ሰው ሐላወተል ኢማንን የሚያገኝበት የመጀመሪያ የተጠቀሰ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡት ነው። ሁለተኛው ነጥብ ወአን ዩሒበል መርእ አንድ ወንድሙን ሊወድ ነው ሊላሂ ሱብሓነሁ ወተዓላ ለአላህና ለአላህ ብቻ ብሎ አንድን ወንድም ሊወድ። እነዚህ ነጥቦች በጣም ከባድ ናቸው። ሐቂቃ የአላህና አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መውደድ ይህ ነው። ሌላኛው በወንድማማቾች መሃል ላይ የሚኖረው ውዴታ በምንድን ነው ሊገኝ የሚችለው? ላ የኩኑ ኢላ ቢልኢማን። ይህ ውዴታ ሊሆን የሚችለው በኢማንና በኢማን ብቻ ነው። ለምን አላህ ሱብሓነሁ ወተዓላ ኢነመል ኢኽወቱ በማለት አላህ ሲጠቅስ ኢነመል ሙእሚኑነ ኢኽዋን ያለ አማኞች ኢኽዋን የሚያገኙት በኢማን ነው። ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለውን ቃል የተናገረ ሰው ዓለም ላይ ያለው ሁሉ ወንድማማች መሆኑን በዚህ ቃል በኢማን ምክንያት ወንድማማች ይገኛል። ይህ ትክክለኛ ወንድማማችነት እንዴት ነው እኛ እያተረፍነውና እየተረጎምነው ያለው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ባስተላለፉት ከዕለታት አንድ ቀን አንድ ሰው ወንድሙን ዚያራ ይሄዳል። ከዛም አንድ መላኢካ መንገድ ላይ ያገኘዋል። ወዴት ነው የምትሄደው? ወዴት እየሄድክ ነው? እከሌ ወደሚባለው ሰው ጋር እየሄድኩ ነው። ምን አለ እሱ ጋር? ምን ጉዳይ አለ? የምትንከባከበው ወይንም ደግሞ የምትቀበለው ነገር አለ? ሐጃ አለ እሱ ጋር? ምንም አይነት ሐጃ የለኝም። ታዲያ ለምንድን ነው የምትሄደው? ወላሂ ለአላህ ብዬ የምወደው ወንድሜን ለመዘየር ነው የሚሄደው ባለ ጊዜና ያ መላኢካ እኔ እኮ ከሰማይ የመጣው የአላህ መልእክተኛ ነኝ ይለዋል አሉ። ከሰማይ የመጣው የአላህ መልእክተኛ ነኝ። አላህ ሱብሓነሁ ወተዓላ ይህንን ወንድምህን ለአላህ ብለህ በመውደድህ አላህ አንተን ይወድሃል ብሎ ያበስረዋል። ይህ ውዴታ ምን ያክል ምድር ላይ እንኳን የሚያስገኝልን ትርፍ እኛ በዚህ አይነት መልኩ ተረድተን እየተረጎምነው ነው ያለ ነው። አንድ ወንድሙ ከአንድ ወንድሙ ጋር ምን ያክል መውቅፍ ነው ያለው? ምን አይነት አቋም ነው ያለው? ዛሬ ባለንበት ተጨባጭ ሐቂቃ ወንድማማች የሚባለው ተጨባጭ አለው የራሳችን ጋር
ዓለም ላይ ያለው ሙስሊም ላይ ወንድማማችነት ይገኛል ወይ? አላህ ሱብሓነሁ ወተዓላ ያዘነለት ሲቀር እንጂ ሐቂቃ እኛና ዲን አልኢስላም ትእዛዛቶቹ በጣም ተራርቀን በሰፊ ልዩነት ተራርቀን ያለን። አላህ ሱብሓነሁ ወተዓላ ይዘንልን። ሌላኛው የአላህ መልእክተኛ ካስተላለፉት ሐዲስ ምንድነው? አንድ ሰው ለአላህ ብሎ ወንድሙን የሚወድ ለአላህ ብሎ ወንድሙን የሚጠላ ሰው ትክክለኛ የኢማን ሐላዋን ከሚያገኙ ሰዎች እሱ የሚወደውም ለአላህ ሱብሓነሁ ወተዓላ ብሎ ነው። በዲን አልኢስላም ላይ ባለው ሁኔታ ነው። ሊጠላውም የሚችለው ደግሞ ለአላህ ሲል ለዱንያዊ ጥቅም አይደለም። በዚህ አይነት መልኩ የሆነች ነገር አበላሸብኝ፣ በዚህ አይነት መልኩ ክብሬን ነካ፣ በዚህ መልኩ ገንዘቤን በላ፣ የሆነ ነገር አደረገኝ ሳይሆን የወደደውን በአላህ መንገድ ነው። ሊጠላውም የሚችለው በአላህ ሱብሓነሁ ወተዓላ መንገድ። ይህ አይነት እኛ ጋር ከተገኘ ሐቂቃ የኢማናችን ጥፍጥና ቀልባችን ውስጥ መገኘቱ ከነዚህ መልእክቶች የምናይ ይሆናል። አላህ ሱብሓነሁ ወተዓላ እኔም አጠር አድርጌ ለማቅረብ ሰዓቱን ስለሄደ በዚህ በሰማነው ተጠቃሚዎች አላህ ሱብሓነሁ ወተዓላ ያድርገን። አላህ ትክክለኛ ኢማኑ የሞላና በኢማን አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች አላህ ያድርገን። የአላህን ሪዳ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢትባዕና የወንድማማችነትን ሐቅ ከሚጠብቁ ሰዎች አላህ ያድርገን። ወላሁ ተዓላ አዕለም ወአሕከም። ወሰለላሁ ዐላ ሰይድና ሙሐመድን ወአሊሂ ወሰሕቢሂ ወሰለም አጅመዒን።